ሐዋርያው ቅዱስ ጳውሎስ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር እንዳለ ይህ ዕለት የአይሁድ ካህናት ንጹሕና ጻድቅ የሆነውን ጌታ ያለ በደሉና ያለ ጥፋቱ በሐሰት ወንጅለው የሰቀሉበት ጌታችንም በፈቃዱ በመስቀል ላይ የተሰቀለበት ዕለት ነው። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በመልዕልተ መስቀል ላይ በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ዕለት ነው። የሰሙነ ሕማማት ዕለተ ዓርብ በቤተ ክርስቲያናችን ልዩ ቀን ነው። የማይታመመው ታሞ የዋለበት፣ የወደቁትን ከተረሱበት ከትቢያ የሚያነሳ እርሱ ሲወድቅ ሲነሳ የዋለበት፣ ሕመምተኞችን የሚፈውስ እርሱ ሲያቃስት የዋለበት፣ ምድርን በአበቦች የሚያለብስ ጌታ በአይሁድ ወታደሮች ልብሱ ሲገፈፍ የዋለበት፣ ከሲኦል የዲያብሎስ ግርፋት ነፃ የሚያወጣ አምላክ ሲገረፍ የዋለበት፣ እርሱ ጌታችን ለወዳጆቹ ድኅነት ሲል በመሥዋዕትነት ሙሽራ የሆነበት፣ አሳዳጃችን ዲያብሎስ ድል የተነሳበት ታላቅ ዕለት ነው። ዕለተ ዓርብ ስነ ፍጥረት የተጠናቀቀባት፣ አዳም የተፈጠረባት ዕለት ናት። በዘመነ ሐዲስም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በማእከለ ምድር በቀራንዮ ኮረብታ ተሰቅሎ ድኅነትን የፈጸመባት፣ አዳምና ሔዋንን ወደ ገነት የመለሰባት፣ ምድር በደመ ክርስቶስ ታጥባ ሐሴት ያደረገችበት ታላቅ ዕለት ናት። ዓርብ ጠዋት ጎህ ሲቀድ አይሁድ ጌታችንን በጲላጦስ ፊት አቆሙት። ጲላጦስም ወደ እርሱ መጥቶ የዚህ ሰው በደሉ ምንድነው አላቸው። የካህናት አለቆችም ክፉ አድራጊ ባይሆን እንዴት ወደ አንተ እናመጣዋለን? ራሱን ከእግዚአብሔር ጋር ያስተካክላል፣ የሰንበት ቀንን ይሽራል በማለት የዓለማትን ጌታ በምድራዊው ገዢ ፊት ከሰሱት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። እነርሱም እኛ ማንንም ለመግደል ፍቃድ የለንም አሉት። ጲላጦስም የማይመረመረውን ጌታ ሊመረምረው ወደ ውስጥ አስገባው። ጲላጦስም ምንም ያገኘበት በደል የለምና ወደ ውጭ ወጥቶ እዚህ ሰው ላይ በደል አላገኘሁበትም፣ ነገር ግን በየዓመቱ በፋሲካ በዓል ከእስረኞች አንዱ ልፈታላችሁ ልማድ አላችሁና የአይሁድ ንጉሥን ልፍታላቸው አላቸው። እነርሱም በአንድ ድምፅ ከፍ አድርገው በርባንን እንፍታልን፣ እርሱን ግን ስቀልልን ብለው ጮኹ። ጲላጦስም ሊያስተዋቸው እንዳልቻለ ባየ ጊዜ አውጥቶ ገረፈው። ምክንያቱም በአይሁድ ሕግ መሠረት የሚሰቀል አይገረፍም፣ የሚገረፍም አይሰቀልም ነበር። አይሁድ ግን ጌታችንን ለመስቀል ጨከኑ። በሕዝቡም መሃልም እየተሽሎኮሎኩ በርባንን እንፍታልን፣ ክርስቶስን ስቀልልን በሉ እያሉ ሕዝቡን አሳመፁ። ጲላጦስም የሕዝቡን ሁኔታ ባየ ጊዜ ውሃ አምጡልኝ ብሎ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። ወታደሮቹም የሸዋ አክሊል ጎንጉነው በጌታችን ራስ ላይ አቀናጁት። የሕይወትን ራስ በራሱ ላይ የሸዋ አክሊልን ደፉበት። የሸዋ አክሊል ከደፉበት በኋላም በቀኝ እጁ ከመቃ የተሠራ በትር አስይዘውት የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ አፌዙበት፣ ዘበቱበትም። እየዘበቱበትም በጌታችን ፊት ላይ ምራቃቸውን ተፉበት። በአዳም ፊት ላይ የሕይወትን እስትንፋስ እፍ ባለው አምላክ ላይ በፊቱ ላይ በንቀት ምራቃቸውን ተፉበት። ከዚህም በኋላ የክብርን ጌታ እያዳፉ መስቀል አሸክመው ወደ ቀራንዮ ጎልጎታ ወሰዱት። አዳምን ከአፈር ያበጃጁ እጆች በመስቀል ችንካሮች ተቸነከሩ። ጌታችን ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅድስት ሥጋው በራሱ ፍቃድ ከለየ በኋላ አምላክነቱን የሚገልጹ ታላላቅ ታምራቶች ታይተዋል። እነርሱም በሰማይ ፀሐይ ጨልማለች፣ ጨረቃም ደም መስላለች፣ ከዋክብትም ረግፈዋል። በምድርም ደግሞ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀዷል፣ ምድርም ተናውጣለች። መቃብሮችም ተከፍተዋል፣ ሙታኖችም ተነስተዋል። በቅድስት ቤተ ክርስቲያናችን በዕለተ ስቅለት የሚደረገው ሥርዓተ ጸሎት ልብን ይነካል፣ ሕሊናን በሐዘን ያቆስላል። ዓርብ ከጠዋቱ 3 ሰዓት በቤተ መቅደሱ አጎበር ይዘጋጃል። ስነ ስቅለት በአፈ ጽዮን ይቀመጣል። በአጎበሩ ላይ ጽዋ፣ ስንና ብርት ይቀመጣል። በአጎበሩ ግራና ቀኝ መጾር መስቀልም ይቆማል። በቤተ መቅደሱና በአምደ ወርቁ መካከል ገመድ ተዘርግቶ 3 ጽንሃዎች ይሰቀሉበታል። በዚህን ቀን የሚታጠነው ከርቤና ዕጣን ነው።
ካህናቱም ዓለሙን ለማዳን ሲል የተንገላታውን ጌታ እያሰቡ ቀሳውስቱ ልብን በሚያራራ ዜማ በሥጋ ሞትን የቀመስክ ሆይ እያሉ ማዕጠንቱን በገመድ ያወዛውዙታል። ቅድስት ቤተ ክርስቲያናችንም በዚህች ቀን ልጆቿን ሰብስባ የጌታዋን ሕማምና ሞት በጥልቅ ሐዘን ውስጥ ሆና በጸሎትና በስግደት ታስበዋለች። ሞትን ይሽረው ዘንድ የማይሞተው ሞተ። ወስብሐት ለእግዚአብሔር።